ቢገርማችሁ ነገር እንደ ኦርቶዶክስ ቤተክርስቲያን አትሮኖስ አይደለም። ይሄ አይመችም። ይሄ ለዘማሪያን ነው የተዘጋጀው፣ ለሰባኪ አይደለም እንዴ? ይሁን እንጂ እንግዲህ ባለው እንትን ቃሉን እናቀርባለን። እግዚአብሔር ለዘላለም የተባረከ ይሁን። እህታችን ኒሹ በእግዚአብሔር ቃል ዙሪያ ጥቂት ትምህርት ጥቂት ቃል እንድታካፍለን ብላ ስትጠይቀኝ እንግዲህ ይሄ የባይብል ስተዲ ግሩፕ ቃሉን የሚወድ በቃሉ የሚታነጽ እጅግ አድርጎ በቃሉ የሚመራ ስለሆነ ምንድነው ማቀርበው እያልኩ ሳስብ አንድ ቃል ወደ ልቤ መጣ። ማቴዎስ 4 ላይ ያለ ቃል ነው። ማቴዎስ 4 ላይ አንዱን ቁጥር ብቻ አነብና እንጸልይና በዛ ዙሪያ እግዚአብሔር ደግሞ ለእናንተ በዚህ ማለዳ ያስበውን ነገር አካፍላችኋለሁ። የማቴዎስ ወንጌል ምዕራፍ 4 ቁጥር 2 እና ከአንድ ጀምሮ እስከ 4 ድረስ አነባዋለሁ በጌታ በኢየሱስ ክርስቶስ ስም። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱ መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። አሜን። የሚገርም ቃል ነው። በጣም የሚገርማችሁ ይሄንን ለምክንያት ነው እግዚአብሔር ወደ ልቤ ያመጣው። አንደኛ አካፍላችኋለሁ እንግዲህ ትንሽ ስለ እግዚአብሔር ቃል ምንነት። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ወደዚህ ምድር ሲመጣ የተገለገለው የተጠቀመው ለማስተማር፣ ለመለወጥ፣ ለመፈወስ፣ ሰይጣንንም ለማሸነፍ የተገለገለው በምንድነው? በተጻፈው የእግዚአብሔር ቃል። የሚገርም ነገር ነው። በተጻፈው የእግዚአብሔር ቃል ነው። እና ሌላው ደግሞ የእግዚአብሔር ቃል ኢየሱስ ክርስቶስ ከተገለጠ በኋላ ብቻ የተጻፈ የአዲስ ኪዳን ሳይሆን ኢየሱስ ክርስቶስ ይህንን ቃል የጠቀሰው ከዘዳግም ምዕራፍ 8 ቁጥር 3 ነው። እና ምን ያህል ጌታ ኢየሱስ ክርስቶስ የብሉይ ኪዳንን መጽሐፍ አብዛኛውን እየጠቀሰ እንዳስተማረና በብሉይ ኪዳን ውስጥ ያሉት የእግዚአብሔር ቃላት ወይንም የእግዚአብሔር ቃል ኢየሱስ ራሱ የተቀበለውና ያጸደቀው ከሁሉ በላይ መጽሐፍ ቅዱስ ካኖናዊ ምንድነው የሚባለው ቀኖናዊ ሆኖ ተቀባይነትን ያገኘው ኢየሱስ ክርስቶስ አብዛኛውን በአዲስ ኪዳን ያስተማረውን ቃል የጠቀሰው ከብሉይ ኪዳን ስለሆነ ነው። እና የቀኖና መሰረቱ ብሉይ ኪዳን ስለሆነ ኢየሱስ ክርስቶስ የተቀበለውን ቃል ማንም ሰው ደግሞ ሊነቅፈውና ሊቀበለው እንዳይቀበል ምንም አይነት ሐሳብና ሎጂክ ቢያመጣ የማይሆን ስለሆነ ይሄ የእግዚአብሔር ቃል ምን ያህል ባለስልጣን እንደሆነም እንድንረዳ ነው። እግዚአብሔር ለዘላለም የተባረከ ይሁን። እስቲ ትንሽ እንጸልይ። የቃልህ አምላክ የቃልህ ጌታ በቃልህ ሰማይንም ምድርንም ዩኒቨርስንም ሁሉ የፈጠርክ ጌታ ሆይ ሁሉ ይሁን ስትል የሆነ
አንተ ይሁን ስትል ያልሆነ አንዳችም ነገር ስለሌለ ጌታ ሆይ ክብርም ምስጋናም ውዳሴም ላንተ ይሁን። ጌታ ሆይ ይህንን ቃል አስተላልፈ ከብዙ ዘመናት በኋላ አቤቱ በብዙ ነቀፌታ ውስጥ በብዙ ስደት ውስጥ አልፎ እንዳለ ተጠብቆ በመንፈስ ቅዱስና በታማኝ አገልጋዮች ተይዞ ለኛ ስለተላለፈ እናመሰግናለን። አቤቱ ጌታ ሆይ ይህንን ቃልህን ደግሞ የሚያስተምረው ቅዱሱ መንፈስህ አብሮት ይስጠን። መንፈስ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እኔ ሳልሆን ቅዱሱ መንፈስ በእኔ አድሮ ለዚህ ጉባኤ ለዚህ ህዝብ ያቀድከውን ያሰብከውን ያስተላልፍ ዘንድ አእምሮዬንም አንደበቴንም ሁለንተናዬንም ላንተ አሳልፌ ሰጠው በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንግዲህ ጌታ ኢየሱስ ክርስቶስ ይህንን ቃል የጠቀሰው ከዘዳግም ምዕራፍ 8 ቁጥር 3 ነው ብያችኋለሁ። አዲሱ ትርጉም እንደዚህ ይላል። አዲሱ የመጽሐፍ ቅዱስ ትርጉም ይሄ መቼም መጽሐፍ ቅዱስን ጎን ለጎን አድርጋችሁ ብታነቡ አንዱ የሳተውን አንዱ ያላብራራውን ሌላው ያብራራላችኋል። ብዙዎቹ በብዙ ትርጉም የተጻፉትን ጎን ለጎን አድርገው ይመለከታሉ። ለምን ምንም አይነት ልትረዱት የሚገባውን ነገር ሳትረዱት እንዳትቀሩ ለማለት ነው። አዲሱ መደበኛው ትርጉም እንደዚህ ይላል። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። አጁ ኢየሱስ ክርስቶስ የጌቶች ጌታ አምላክ አምላክ ያው እግዚአብሔር ልጅ በመንፈስ ቅዱስ ተሞላ። መንፈስ ቅዱስ አረፈበት። ግን መንፈስ ይፈትነው ዘንድ ወደ በረሃ ወሰደው። የሚገርም ነገር ነው። አንዳንድ ጊዜ ብዙዎቻችን እንደምናስበው ሰዎች ተቀብተው በቃ እግዚአብሔር መንፈስ አርፎባቸው ወዲያውኑ በቃ መልአክ ይዞ ወደ አገልግሎት የሚያስገባቸው ይመስላቸዋል። ወገኖቼ እግዚአብሔርን ለማገልገል ለእግዚአብሔር የተጠሩ ሰዎች በብዙ ፈተና ውስጥ ያልፋሉ። ፈታኙ በቀላሉ የሚለቅ አይደለም። እና አንዱም ይሄንን የጠቀስኩበት ምክንያቱ ብዙዎቻችን አሁን እኛ ጠላትን ስንዋጋ ስንቃወም አንድ የለመድነው ነገር አለ። በቃ በእኛ ካልቸር ውስጥ ማለት ነው። በኢየሱስ ክርስቶስም ወጋለሁ፣ በኢየሱስ ክርስቶስም አፈርጣለሁ እንለዋለን። ሰይጣን መንፈስ ነው። አይታይም፣ አይጨበጥም። ሊወጋውም የሚችል ጌታ እግዚአብሔር ብቻ ነው። ኢየሱስ ያሸነፈ ሰይጣን አሳሳጅ ነው። ማሸነፍ የሚቻለው ሰይጣንን እውነተኛውን የእግዚአብሔር ቃል ስንጠቅስለት ነው። ተጽፏል። አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ፣ አንተ እንዳነህ ይል በጆሮአችን ሽው ይላል አይደለም እንዴ? እንደዛ ይላል አይደል? አንተ እንዲህ ነህ፣ አንተ እንደነ አንተ እንዲህ። በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው ኩነኔ የለባቸው። የኛ መልስ ማለት ነው በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አድርጎኛል ስትሉ ገለል ይላል። አሜን። ጠላትን የምንዋጋው በእውነተኛው የእግዚአብሔር ቃል ነው። ይሄ አንድ ትልቅ ትምህርት ነው ለኔና ለእናንተ። ነገር ግን እንግዲህ አሁን የእግዚአብሔር ቃል ምንድነው? ምን ማለቱ ነው? ጌታ ኢየሱስ ክርስቶስ ይሄንን ሲል እንጀራ ሕይወትን የሚሰጥ ሕይወትን ይደግፋል። there is no doubt about it። አካላዊው አሁን እኛ ካልበላን ካልጠጣን ልክ መኪና በቤንዚን ካላገኘን እንደማይነዳ ምግብን ካላገኘን ሰውነታችን ኃይል አያገኝም። አስፈላጊ ነው። የሕይወት ዋስትና ግን አይሆንም። የሕይወት ዋስትና አይሆንም ማለት መንፈሳችሁ ሲደክም ነፍሳችሁ ሲዝል የፈለጋችሁትን ያህል ምግብ ብትጠግቡ ነፍስም አትፈወስም፣ መንፈስም አትነቃም።
ለዛ መድኃኒቱ የእግዚአብሔር ቃል ብቻ ነው። የእግዚአብሔርን ቃል ትእዛዙን ተስፋውን ለምናምነውና ለምንጠብቀው ከእግዚአብሔር ዘንድ የሚሰጠንን ቃል አምነን ለምንታዘዝ አያችሁ እግዚአብሔር መፍትሄን መነቃቃትን የነፍስን ፈውስ ይሰጠናል። ታውቃላችሁ መና በበረሃ ላይ የወረደው እኮ እግዚአብሔር ስላዘዘው ነው እኮ። እግዚአብሔር መና ይወረድ ብሎ ስለተናገረ ነው መና የወረደው አይደለም እንዴ? በእግዚአብሔር ቃል ነው እነዚህ ሰዎች መና አግኝተው እንኳን የተመገቡትና ለነፍስና ለመንፈስ ህይወት ሳይሆን ለስጋ ህይወት ጠቃሚ ነው፣ ግን ለነፍስና ለመንፈስ የሚጠቅመው ማን ነው? የእግዚአብሔር ቃል ነው። ጌታ ኢየሱስ ክርስቶስ በዮሐንስ 6:48 ላይ እንደዚህ አለ፣ የህይወት እንጀራ ማን ነው? እኔ ነኝ አለ። የህይወት እንጀራ እኔ ነኝ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። በዚህ ጊዜ በሙሉ ይከተሉት የነበሩት ተንጋግተው ይከተሉት የነበሩት እንዴት ይሄ ሰውዬ ስጋውን እንድበላ ደሙን እንድጠጣ ይላል? ምክንያቱም የተከለከለ ነው በሙሴ ሕግ ደም አይበላም። አልገባቸውም ነበርና በኋላ ጌታ ምን አለ? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ነው ህይወትም ነው። አሜን። የኢየሱስ ቃል ለኔና ለእናንተ መንፈስ ነው ህይወት ነው። መንፈስ ስለሆነ የሚከለክለው ነገር የለም። ፔኔትሬት አድርጎ በነፍሳችንም በመንፈሳችንም ውስጥ ይገባል፣ ህይወትን ይሰጠናል። አያችሁ ህይወት የሚሰጠው የእግዚአብሔር ቃል ነው። ይሄንን ከተረዳን ዘንድ እንግዲህ የእግዚአብሔር ቃል ምን ማለት ነው? የእግዚአብሔር ቃል ምንድን ነው? ትንሽ እንድትረዱኝ እፈልጋለሁ። እዚህ ጋር ባጭሩ ነው እንጂ ስለ እግዚአብሔር ቃል ወገኖች ለማስተማር ስለ እግዚአብሔር ቃል ለመማር የትየለሌ ነው የሚጠይቀው። በጣም እግዚአብሔር ይባርካችሁ። እናንተ በእግዚአብሔር ቃል ላይ ማተኮራችሁ እጅግ በጣም ጥሩ ብዙ ጥሩ ነው። ነገር ግን ስለ እግዚአብሔር ቃል ለመማር ሆነስትሊ በሚገባ መጽሐፍ ቅዱስ ትምህርት ቤት ገብቶ ተከታትሎ በሚገባ ሂብሩንም ግሪኩንም ይሄን ላቲኑንም ምኑንም ብቻ ነው ቀነባብሮ በሚገባ ኦቶሪቲ ለመሆን ቢበዛ 5 ዓመት ይወጃል። እዚህ በቴዎሎጂ ትምህርት ቢብሊዮሎጂ ስነ መጽሐፍ ቅዱስ እንዴት መጣ? መጽሐፍ ቅዱስ ምንድነው? ባህሪው ምን ማአት ነገር ነው ያለው። ግን እኔና እናንተ እዛ ውስጥ ሳንገባ በእውነት በዚህ በመጽሐፍ ቅዱስ ጥናት ውስጥ አስፈላጊ የሆነውን ለህይወታችንም ለለውጣችንም አስፈላጊ የሆነውን አንኳር የሆነውን ነገር መረዳት ያስፈልገናል። እና የእግዚአብሔር ቃል ሲባል በሁለት ዘርፍ ነው የተመደበው እኔ እንደተረዳሁት ማለት ነው። እግዚአብሔርን ቃል አንብቤ ይሄውም በሁለት ዘርፍ የተገለጠልን የእግዚአብሔር ቃል ሕያው የሆነው የተጻፈው ቃል መጽሐፍ ቅዱስ ነው። እስቲ መጽሐፍ ቅዱሱን የሚያሳየኝ ማን? መጽሐፍ ቅዱሳችሁን አሳዩኝ። አዎ እሱ ሕያው የሆነ የእግዚአብሔር ቃል። ሌላው ቃል ስጋ የለበሰው ስጋ የሆነው ሕያው የሆነው ማን ነው? እሱ ኢየሱስ ክርስቶስ ነው። ሁለት ፈርጅ ያለው የእግዚአብሔር ቃል አያችሁ። ይሄ ኢየሱስ ክርስቶስም ሕያው የሆነው የእግዚአብሔር ቃል መጽሐፍ ቅዱስም ለኔና ለናንተ የተሰጠው በልዩ መገለጥ ነው። በልዩ መገለጥ ነው። መገለጥ ማለት እግዚአብሔር የተሰወረውን ነገር ከዚህ በፊት ያልነበረውን ነገር ለቅዱሳኑ ሲገልጥ ማለት ነው። በመገለጥ ነው። ሰው በምርምር አላገኘው። ትዝላችሁ እንደሆነ በማቴዎስ 16 ላይ ድንገት ወደ ፊልጶስ ቂሳሪያ ሲሄዱ ጌታ ኢየሱስ ክርስቶስ ሐዋርያቱን እኔን ማን ትሉኛላችሁ ብሎ ጠየቃቸው። ድንገት ነው ቆሞ ነው። ፊልጶስ ቂሳሪያ ማለት በጣም የሚገርማችሁ ነገር የጣዖት የሚመለክበት የገሃነም ደጅ ተብሎ የሚጠራ ነበር። ይዟቸው የሄደው እዛ ሆነ ብሎ ነው።
ይፈራል። ማንም ሰው ወደዛ አይቀርብ፣ ራባዩም ወደዛ አይቀርብ። አምልኮ ጣዖት የሚያቀርብ ሰው ሁሉ የሚታረድበት ነው። እጅግ በጣም የሚዘገነን ቦታ ነው። እስራኤልን የጎበኛችሁ ሰዎች አይታችሁት ሊሆን ይችላል። እዛ ሲደርስ ዞር ብሎ ለሞኑ ሰዎች እኔን ማን ይላሉ ብሎ ጠየቃቸውና አንዳንዶቹ አንተ መጥምቁ ዮሐንስ ነህ፣ አንተ ኤልያስ ነህ፣ አንተ ያ ነብይ ነህ ይሉታል። እነሱ የፈለጉትን ይበሉ፣ እናንተ ግን እኔን ማን ትሉኛላችሁ ብሎ ጠየቃቸው። ከዛ በኋላ ጴጥሮስ ፈጣን ስለሆነ አንተ መሲህ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ዋው! ጌታ ኢየሱስ ክርስቶስ ተገረመና የዮና ልጅ ስምዖን ሆይ አንተ ጴጥሮስ ነህ፣ አንተ ጴጥሮስ ነህ። ይሄንን ስጋና ደም አልገለጠልህም፣ የሰማይ አባቴ ገለጠልህ። የሚገርም ነው። ከዚያ በኋላ በረከቱን አሽጎደጎደበት፣ ባረከው። ብፁዕ ነህ፣ ብሩክ ነህ፣ መንግሥተ ሰማያትን መክፈቻዎች እሰጥሃለሁ፣ ያሰርከው ይታሰር ይሆናል፣ በምድር የፈታው የተፈታ ይሆናል። በሙሉ ያንን በረከት ተቀበለ ያ ሰው። ስሙንም ተለወጠ። ስሙ የዮና ልጅ ስምዖን ነበር፣ አንተ ጴጥሮስ ነህ አለ። ጴጥሮስ ማለት ትንሽ ድንጋይ ጠጠር ማለት ነው። ፔትራ ማለት ደግሞ አለት ማለት ነው። በዚች አለት ላይ ቤተክርስቲያንን እንሰራለሁ አለ። ሌሎቹ ግራ ገባቸው። እንዴ ይሄ ሰው ከኛ ጋር የነበረ እንዴት አሜን። ታሪኩን ስታር ተቀኑበት። በቃ ይሁን እንጂ ጌታ ምን አለው? ይሄ በሪሰርች አይደለም ያገኘው፣ በምርምር አይደለም ያገኘው፣ የሰማዩ አባቴ ገለጠልህ። አንድ ነገር ልንገራችሁ ወገኖቼ፣ ጌታ ኢየሱስ ክርስቶስ በማቴዎስ 11 ላይ ምን አለ? አብ ካልፈቀደለት በስተቀር ወልድን ሊያውቅ የሚችል ማንም የለም ማለት። ወልድ ካልገለጠለት ወይንም ወልድ እንዲገለጥለት ካልፈቀደለት በስተቀር አብን ሊያውቅ የሚችል ማንም የለም አለ። በቃ ደመደመ። ምን ማለት ነው? ዛሬ ብዙ ሪሰርች ይደረጋል በሳይንስ በፊሎሶፊ እግዚአብሔርን ለማወቅ። እግዚአብሔር ግን ይሄንን በልዩ መገለጥ በልዩ አስተርእዮ መጽሐፍ ቅዱስንና በመጽሐፍ ቅዱስ እንደተተነበየው ደግሞ ቃል ሥጋ የሆነውን ኢየሱስን የገለጠልን እግዚአብሔር ነው። አሜን። ይሄንን ማወቅ አለብን። ስለዚህ በልዩ መገለጥ የተገኘ ይህ የእግዚአብሔር ቃል ተመልከቱ እንዴት ነው በልዩ መገለጥ የተገኘ። መጽሐፍ ቅዱስን የጻፉት ሥጋ የለበሱ እንደኔና እንደናንተ ያሉ እግዚአብሔር የመረጣቸው ቅዱሳን ናቸው። ሲጽፉ ግን መንፈስ ቅዱስ እየተቆጣጠራቸው እየነዳቸው ስለነበረ ሰዎች ስራውን ሰሩ። መንፈስ ቅዱስ ተቆጣጠራቸው። የተገኘው ይህ የእግዚአብሔር ቃል ግድፈት ኤረር የሌለበት ሆነ። ኤረር ማለት ስሁት አይደለም፣ ስተት የሌለበት ፍጹም የሆነ የእግዚአብሔር ቃል ሆነ። ኢየሱስ ክርስቶስ ደግሞ የተገኘበትን ተመልከቱ። እናቱ ቅድስት ድንግል ማርያም ናት። ፍጡር ናት፣ የተፈጠረች ናት። መንፈስ ቅዱስ ጸለለባት ይላል አይደል? የሕያው እግዚአብሔር ልጅ በሷ ውስጥ ተጸነሰ። ሲወለድ ኢየሱስ ያለ ኃጢአት ተወለደ። ተመልከቱ፣ ፓራሌሉን ተመልከቱ። ይሄ መጽሐፍ ቅዱስም በሰዎች በቅዱሳን ስራ ሰዎች ገብተውበታል፣ ተሳትፈውበታል። መንፈስ ቅዱስ ግን ተቆጣጠራቸው። ስለዚህ የተገኘው የእግዚአብሔር ቃል ያለ ስህተት ሆነ። ቃሉ በማርያም ድንግል ማርያም ውስጥ በመንፈስ ቅዱስ ጸለለባት ሲል እንደ ቡልኮ አለበሳት ማለት ኤቭሪቲንግ የእሷ ማንነት በመንፈስ ቅዱስ ቁጥጥር ስለሆነ በዚያን ጊዜ ጸነሰች። የተወለደው ጌታ ያለ ኃጢአት ተወለደ። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ፓራሌል ሁለት ዘርፍ አለው ያልኳችሁ ለዚህ እና እንግዲህ መጽሐፍ ቅዱስ ምን ይላል? ጌታ ኢየሱስ ክርስቶስ የተጻፈውን ቃል እንዴት ሪኮግናይዝ እንዳደረገ ቅድም ነግሬያቸዋለሁ። መጽሐፍ ቅዱስን አሮጌ ብሉይን ኪዳን ምን አለ ጌታ ኢየሱስ? ዮሐንስ 10:34 ላይ እናንተ በሕጋችሁ አማልክት ናችሁ አልሁ ተብሎ አልተጻፈምን? በመዝሙር 82 ቁጥር 6 ያለውን ጠቅሶ ነው
መጽሐፍት ሊሻር የማይቻል ከሆነ እኔ ራሴን እግዚአብሔር ነኝ ካልኩ ለምንድነው የምትቃወሙኝ አላቸው። ተዳችሁኝ አይደለም? መጽሐፍ ቅዱስም ብሉይ ኪዳን የእግዚአብሔር ቃል ነው፣ አዲስ ኪዳንም የእግዚአብሔር ቃል ነው። አንደኛ ተሰሎንቄ 2:13 ላይ ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በመታምኑት ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ ምን አረጋለሁ አመሰግናለሁ አለ። ማን ነው ይሄን ያለው? ሐዋርያው ጳውሎስ። በዚያን ጊዜ ሐዋርያው ጳውሎስ ሲሰብክ እግዚአብሔር ገልጦለት ነው፣ በኋላ ነው የተጻፈው። ይሄ የተመረጠ በመንፈስ ቅዱስ የታተመ የእግዚአብሔር ሰው የተናገረው ቃል እሱም ደግሞ ተገልጦለት ነው። የተናገርኩት ቃል ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በመታምኑት ነው። አያችሁ፣ እግዚአብሔርን ቃል ከተቀበልን በኋላ እናምናለን። አልተጠራጠሩ፣ ተቀበሉ እነዛ ሰዎች። በዚያን ጊዜ ግን በኋላ ነው የተጻፈው። ስለዚህ እግዚአብሔር የመረጠ አሁን በእውነቱ መጽሐፍ ቅዱስ ቀኖናዊ ሆኖ ስለተደመደመ ከእግዚአብሔር ሰምቻለሁ ብሎ ሌላ በዚህ በመጽሐፍ ቅዱስ ላይ የሚጨመር ነገር ሊያመጣ የሚችል ጳጳስም ሐዋርያም ቆሞስም በመድር ላይ የለም። ኦኬ፣ ይሄ የተደመደመ ነው። ይሄ መጽሐፍ ቅዱስ ቀኖና ሆኖ ተዘግቷል። አሬ ሰዎች መጽሐፍ ቅዱስ አሁን ለምሳሌ ካቶሊኩ ፖፕ ጾመው ጸልየው እግዚአብሔር ፊት ቀርበው ኢንሲክሊካል የሚባል ነገር አለ፣ ይጽፋሉ። ከመጽሐፍ ቅዱስ ቃል ጋር እኩል ነው ይባላል። በፍጹም እኔና እናንተ ያንን አንቀበልም። ተደምድሟል። እዚህ ውስጥ 66 ቀኖናዊ መጽሐፍት አሉ። እንግዲህ መጽሐፍ ቅዱስ ስክሪፕቸር ነው፣ የተጻፈው ያው እግዚአብሔር ቃል ነው። ኢየሱስ ክርስቶስም ያው የሆነ መሲህ የሆነ አዳኝ ነው። ይሄንን ነገር እንደማምጣት እንድትረዱ ለእግዚአብሔር ቃል ያላችሁን ክብር፣ ለእግዚአብሔር ቃል ያላችሁን ግምት ከፍ ለማድረግ ነው። ተረዳችሁኝ አይደል? ስታነቡ ስታጠኑ የእግዚአብሔርን ቃል በምን ማይንድ ሴት፣ በምን መንፈስ፣ በምን ልብ ማጥናት እንዳለባችሁ መረዳት እንዳለባችሁ ለማስታወስ ነው ወገኖቼ። እንዲሁ እንደ ተራ ፊክሽን መጽሐፍ አይደለም የምናነበው መጽሐፍ ቅዱስ እና ይሄንን ለማምነት ነው። እንግዲህ የእግዚአብሔር ቃል ነው ብለን ተናግረናል። የተጻፈውን ቃል ኢየሱስም ያው እግዚአብሔር ቃል ሰው የሆነው ንጉስ የሆነው መሲህ የሆነው የእግዚአብሔር ቃል ነው ካልን የእግዚአብሔር ቃል ስልጣን አለው። የማይገሰስ የማይደፈር ይግባኝ የሌለበት ስልጣን ያለው በእግዚአብሔር ቃል ውስጥ ነው። ይሄንን በሚገባ መረዳት አለብን ወገኖቼ። ለእምነትና ለተግባር በህይወታችን ለመንፈሳዊ ህይወታችን ሌላው ቀርቶ ለስጋዊ ህይወታችን ፍሬያማነት እንኳን የእግዚአብሔር ቃል እጅግ አስፈላጊ ነው፣ ባለስልጣን ነው። የእግዚአብሔርን ቃል አስቀድመው የእግዚአብሔርን ቃል በሚገባ ተረድተው የእግዚአብሔርን ቃል እየበሉ አእምሯቸውን ያደሱ ኦነስት ልንገራችሁ በጣም የሚያስደንቅ ነው። ለብዙ ዘመን በፍልስፍና ወይም በሌላ ትምህርት ለብዙ ዘመን ከቆዩ ሰዎች ውስጥ ይልቅ እነዛ ሰዎች ጥበበኞች ናቸው። እነዛ ሰዎች መንፈሳቸው ብሩህ የሆነ በእግዚአብሔር ቃል ላይ ጊዜያቸውን ያጠፉ የተረዱ ሰዎች። ስለዚህ ለእምነትና ለተግባር ለሰዎችን ለማቅናት ለብዙ ይጠቅማል። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ 3:16 ላይ እንደዚህ ይላል፣ ቅዱሳን መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ተመልከቱ፣ የእግዚአብሔር መንፈስ ያለባቸው ናቸው ሲል ምክንያቱም የተጻፈው ቃሉ የተጻፈው እግዚአብሔር በመንፈሱ ኢንስፓየር ያደረጋቸው የቀሰቀሳቸው የመራቸው አንዳንድ ቦታ እንደው መርከብ እንደሚነዳ የነዳቸው ይላል። አይገርም? እግዚአብሔር ለዘላለም ስሙ ይባረክ። እነዛ ሰዎች ስለታዘዙ የእግዚአብሔር መንፈስ ያለባቸው ናቸው። ስለዚህ ለማስተማር ተመልከቱ፣ ለማስተማር ለመገሰጽ ለማስተማር ማለት ሰውን
ከብዙ ነገር ወደ ዕውቀት ለመመለስ ወደ እግዚአብሔር ዕውቀት ለመመለስ ለመገሰጽ ሰው ሲያጠፋ ኃጢአት ሲያደርግ ለመቅጣት ለመግራት ለመገሰጽ ለማቅናት ሰው እኮ ወገኖቼ ጌታን የተቀበለ ሁሉ እኮ ቀንቶ ይሄዳል ማለት አይደለም ብዙ ስራ ያስፈልገዋል ለማቅናት የተጣመመውን ለማቅናት ቅን እንዲሆን ለማድረግ አያችሁ ለማቅናት በጽድቅ መንገድ ለመምከር ይጠቅማል ይሄውም የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ ነው እግዚአብሔር ስራ ብቁ ሆኖ መገኘት የሚቻለው ይሄ የእግዚአብሔር ቃል ሲመክረን ሲያቀናን ሲያንጸን ነው እንጂ ወገኖቼ እኔና እናንተ እኮ ከጨለማው ዓለም ወደ ብርሃነ መንግስቱ መተናል ግን ብዙ ይቀረናል ሂደቱ ብዙ ነው እና የእግዚአብሔር ቃል ከሰዎች አስተምህሮ ይልቅ የላቀና እጅግ ሰዎች ሊከተሉትና ሊያምኑትና ሊተገብሩት የሚገባ ነው ብሎ ጌታ ኢየሱስ ተናግሯል እናንተ በወጋችሁ ብዙ ጊዜ አሁን ችግሩ ምን መሰላችሁ በእግዚአብሔር ቃል ላይ የሰው ወግ ይጨመራል የሰው ካልቸር ይጨመራል የሰው ብዙ ነገር ነው የሚጨመረው በወጋችሁ የእግዚአብሔርን ቃል ምን ታረጋላችሁ ስልጣንና ኃይል ታሳጣላችሁ አለ ጌታ ኢየሱስ ይሄንን ማድረግ የለብንም ከእግዚአብሔር ቃል ጋር የምንቀላቀለው ነገር የለም እንዲያውም የሚገርማችሁ ነገር በዘዳግም ላይ ከሰጠኋችሁ ቃል ይላል ከሰጠኋችሁ ቃል አንድም አትቀንሱ አንድም አትጨምሩ ይላል ራእይ 22 ላይ ይመጣና ከዚህ ቃል የቀነሰ ወይም በዚህ ቃል ላይ የጨመረ በዚህ መጽሐፍ የተጻፈው መርገም ሁሉ ይሁንበት እኔ የሚያሰጋኝ በጣም እግዚአብሔር አያድርግብን አሜን ዛሬ ሰዎች በቃ በገዛ እንደፈለጋቸው አስበው ከተጻፈው በላይ ጨምረው የእግዚአብሔር ቃል አስመስለው ያቀርባሉ በእግዚአብሔር ቃል ላይ መጨመር ወይም መቀነስ አይቻልም ይሄ የግድ አስፈላጊ ነው ለዚህ ነው የምንከታተለው ወገኖቼ አሁን መጽሐፍ ቅዱስን ሲተረጉም ብዙ ነገር እኮ የመጣው እኮ መጽሐፍ ቅዱስ ውስጥ የሌለ ነገር ነው ሰዎች ተርጉመው በአእምሮአቸው በፍልስፍናቸው ያሰቡት እያመጡ ሰው ግራ የተጋባ በዚህ ነው እንጂ ንጹህ የሆነው የእግዚአብሔር ቃል ብቻ በሚገባ ቢሰበክና ብንረዳው እኮ ወገኖቼ እኛም ይሄኔ ወይ መጥቀን ብዙ ቦታ ደርሰናል ግን ብዙ የተምታታ ትምህርት አለ በዓለም ላይ በአሁኑ ጊዜ ስለዚህ ቃሉን ማንም እንደገዛ ፈቃዱ ሊተረጉም ሊቀንስ ሊጨምር አይችልም ይላል ሁለተኛ ጴጥሮስ 1 ከ20 እስከ 21 ያለውን ብታነቡ እንደውም ላነብላችሁ እሱ ነገር ትንሽ ጊዜ ምክንያቱም this is very important ሁለተኛ ጴጥሮስ 1 ከ20 እስከ 21 የሚለው ምንድነው ይህንን በመጀመሪያ እወቁ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም you have no right whatsoever ብትፈልግ ነብይ ነኝ ብትፈልግ ሐዋርያ ነኝ በል ብትፈልግ ጳጳስ ነኝ በል ይሄንን በመጀመሪያ እወቁ በመጽሐፍ ያለውን ትንቢት ማለት ምን ማለት ነው የእግዚአብሔር ቃል ማለት ነው ማንም እንደገዛ ራሱ ፈቃድ ሊተረጉም አይችልም ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የተናገሩት ከእግዚአብሔር በላይ ነው እንደ ሰው ወገኖች ይሄ ነው አንዱ ችግራችን እና ቃሉ ደግሞ የህይወትና የእምነት ብቸኛ መሰረትና መመሪያ ነው መንፈሳዊ ህይወታችን እንዲገነባ እምነታችን እንዲጠነክር እንፈልጋለን ሌታ ብዙ ቦታ አንሄድም የእግዚአብሔር ቃል መሰረት ነው የእግዚአብሔር ቃል መሰረት ነው
ቃሉ የማይለወጥ የማይሻር የማይደክም ፍጹም የሆነ እርስ በርሱም የማይጋጭ ነው እግዚአብሔር ቃል እንደሚለው ሉቃስ 18ን ብታና 17 16 17ን ማንበብ ትችላላችሁ ማቴዎስ 24:35ን ማንበብ ትችላላችሁ ሰማይና ምድር ያልፋል እንጂ ይሄ ቃል አያልፍም አለ ጌታ ኢየሱስ በቃ ሰማይና ምድር ያልፋል እኛም እናልፋለን እግዚአብሔር ቃል ግን ዘላለማዊ ነው አሜን ክብር ለእግዚአብሔር ይሁን እንግዲህ ሌላው ደግሞ በመንፈስ ቅዱስ የተሰጠው የጸጋ ስጦታዎች አሉ በቤተ ክርስቲያን ውስጥ ይሄንን ማመን አለብን እግዚአብሔር ሶስት ስጦታዎችን ገረ እግዚአብሔር አብ ልጁን ኢየሱስን ሰጠን ኦኬ ማንን ሰጠን ኢየሱስን ሰጠን ኢየሱስ ደግሞ ማንን ሰጠን በኤፌሶን 4 ላይ ያሉትን እነዛን አገልጋዮች ሰጠን ሐዋርያትን ነቢያትን ወንጌላውያንን አስተማሪዎችን ሰጠን ኦኬ መንፈስ ቅዱስ ደግሞ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደምንረዳው 9ኙን የጸጋ ስጦታዎች ለቤተ ክርስቲያን ሀብት አርጎ ሰጠን ያንን በሚገባ ብንረዳ ተግባራዊ ብናደርግ በመካከላችን የደከሙት ይበረታሉ የታመሙት ይፈወሳሉ ግራ የገባቸው መመሪያ ያገኝ እግዚአብሔር አይሰራም ማለት አይደለም በአሁኑ ጊዜ ጌታ ይሰራል በመንፈሱ ይሰራል በመካከላችን ለታዘዙት ለተቀደሱለት ድምጹን ለሚሰሙ ስጦታው ባላቸው ሰዎች ይሰራል ዛሬ ግን ችግሩ ምን መሰላችሁ ሐሰተኛ ነቢያት በዓለም ላይ ስለተለቀቁ በፍርሃት ውስጥ ስላለን ያንን አካባቢ ዞር ብለን ማየት ማንፈልግ ቤተ ክርስቲያን ግን አንነገር ልንገራችሁ ቤተ ክርስቲያን እንደ ዲፌንስ ሚኒስትሪ ናት ዲፌንስ ሚኒስትሪ ማለት የጦር ሚኒስትሪ ሰዎች ከጠላት ጋራ ከዓለም ጋራ ለመዋጋት የሚማሩበት የሚሰናዱበት ከኃጢአት ጋራ ለመፋለም የሚሰናዱበት የሚማሩባት ናት ቤተ ክርስቲያን ደግሞ እንደ ሆስፒታል ናት የደከሙት በብዙ ነገር የተሰበሩት መተው ታክመው ጸንተው እንደገና ኃይል አግኝተው የሚድኑባት ቤተ ክርስቲያን በምድር ላይ እግዚአብሔር አንዲት ድርጅት ያውቃል እሱ ራሱ የፈጠራት ድርጅት ያችን ድርጅት ቤተ ክርስቲያን ናት ቤተ ክርስቲያን ደግሞ እኔና እናንተን ህንጻው አይደለም ስለዚህ ቤተ ክርስቲያን ሚስጥሩ አገልግሎቱ ቢንረዳ ጌታ ወገኖች እኔና እናንተ እኮ ብዙ አንንከራተት ስለዚህ በመንፈስ ቅዱስ አማካይነት የተሰጡ ጸጋ ስጦታዎች በእግዚአብሔር ቃል ተመርምረው በቃ ስራ ላይ ቢውሉ ተግባራዊ ቢሆኑ እኮ ብዙ ሰዎች የታመሙት ወደ ሆስፒታልም ከመሮጥ ድንቅና ተአምር እኮ በቤተ ክርስቲያን ውስጥ አለ አሁን ድንቅና ተአምር አለ የለም እንዴ አለ ለዚህ የጸጋ ስጦታዎች በእግዚአብሔር ቃል ይፈተናሉ ተግባራዊ ይሆናሉ ግን ዝም ብሎ እንዲሁ አይሆንም እና የሚገርማችሁ ነገር የምናድገው ደግሞ በእግዚአብሔር ቃል ነው ለምን የተወለድነው በእግዚአብሔር ቃል ነው ለዘላለም ሕያው ሆነ በማይጠፋ የእግዚአብሔር ቃል ተወለድን ለምሳሌ ልጆች ሲወለዱ ህፃናት ጡት ይጠባሉ በአካል በመንፈስ ከቃሉ የተወለዱ ሰዎች ምግባችን ምንድነው መሆን ያለበት ቃሉ ነው አይደል በቃሉ ነው የምናድገው በቃሉ ነው የምንጎለብተው በቃሉ ነው አእምሮአችን የሚታደሰው በቃሉ ነው መንፈሳዊ ጥንካሬ ሌላ የሚለውጠን ምንም ነገር ፍልስፍናውንም ሞክሩት ሳይኮሎጂውንም ሞክሩት ይሄ ብዙ አንድብ ያለው ወገኖች የሚለውጥ የእግዚአብሔር ቃል ብቻ በቃ እና ህይወታችን የሚቀደሰው በእግዚአብሔር ቃል ነው በቃል ቀድሳቸው ቃል እውነት ነውና ይላል ጌታ ኢየሱስ ይጸልይ በእውነት ቀድሳቸው ቃል እውነት ነው ጎልማሳ መንገዱን በምንድነው በያነጻ በእግዚአብሔር ቃል ነው እንዳልበድልህ ቃልህን በልቤ ሰወርኩ ቃሉን በልቡ የሰወረ ሰው
እግዚአብሔርን ለመበደል ብዙ ይቸግረዋል። ቃሉ ይታገለዋል፣ ሬስትሬን ያደርገዋል። መንፈስ ቅዱስ እኮ በቃሉ ነው የሚናገረው። እና በክርስቶስ ውስጥ ፍጹም ሆነን ማደግ የምንችለው በቃሉ ነው ወገኖች። ቆላስይስ 1:28 ላይ እንደ ተጻፈው ለመንፈሳዊ ውጊያ የተሰጠን የእግዚአብሔር ቃል ነው። ቅድም እንደነገርኳችሁ ተጽፏል በሉት በቃ። ምክንያቱም ሰይጣን አታላይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው። ሁሉ ጊዜ የሚከሳችሁ በጆሮአችሁ ሹክ እያለ ነው። አይ ተጽፏል፣ ቃሉን ካወቃችሁ ተጽፏል። ጌታ ኢየሱስ እንዳለው በኢየሱስ ክርስቶስ ወጋሁ ምን ብትሉት ምንም እሱን ምክንያቱም መንፈስ ነው እኮ እንዴት አድርጎ ይወጋል? አንዳንዱ በካልቾ በሉት ይላል ሰይጣን። ምኑን አግኝተህ ነው በካልቾ የምትለው? መንፈስ እኮ ነው። ይሄ በጣም መጠንቀቅ አለብንና ኦፍ ኮርስ ይሄ ባህላዊ የሆነ አደራረጋችን ነው። ሌላው ደግሞ የሚገርማችሁ ነገር በረከትን የምንቀዳጀውና ፍሬያማ የምንሆነው በቃሉ ነው። በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳን ቃሎች ጠብቁ አድርጉትም አለ ሙሴ ለእስራኤላውያን በዘዳግም 29:9 ላይ ባሪያዬ ሙሴ ያዘዘህን ሁሉ ጠብቅ አድርገው በምትሄድበት ሁሉ እንዲከናወንልህ ወደ ግራም ወደ ቀኝም አትበል። እግዚአብሔር ክንዋኔን ይጠላል በእኔና በእናንተ ሕይወት። እንደ ክርስቲያን የታደለ እኮ ማንም የለም። እግዚአብሔር አይናችን ይክፈትልን። ይህንን እኮ ዓለም እኮ መግዛት እኮ ዶሚኔት እኮ ማድረግ የነበረብን በቅድስና መንገድ ማለት ነው። መንፈሳዊ ሕይወታችን የተደላደለና የጸና መሰረት ላይ የሚያርፈው ቃሉን ስንተገብር ነው። ጌታ ኢየሱስ ክርስቶስ በማቴዎስ 7 ላይ አንድ ነገር አስተምሮናል። እሷን አንብላችሁ። ምን ይላል? ስለዚህ ቃሌን ሰምቶ የሚያደርገው ሁሉ ሰምቶ ዝም የሚለው አይደለም፣ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ቤት ማለት ሕይወት ነው። በመሰሩ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ነፋስ ነፈሰ፣ ያንንም ቤት ገፋው። በአለትም ላይ ስለተመሰረተ ምን ሆነ? አልወደቀም። በቃ ክብር ለእግዚአብሔር ይሁን። ሕይወታችን በአለቱ በኢየሱስ ክርስቶስ ላይ የተመሰረተ ነው። በቃሉ ላይ የተመሰረተ ነው ወገኖች። ምንም አይነት ነገር መከራ፣ ምንም አይነት ጎርፍ ቢመጣ በዚያ በአለት ላይ በክርስቶስ ኢየሱስ ላይ በቃሉ ላይ የተመሰረተ ሕይወት አይነቃነቅም። አሜን። ጠላትማ ሁሉ ጊዜ ሊያጠፋ ሊሰርቅ ሊገድል ነው የሚመጣው። እና ይህን ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። አያችሁ እንዴት ያሳዝናል ወገኖች። ሆይ እኮ አሁን የምናየው ታሪክ የምንሰማው እኮ ታሪክ ብዙ ለጆሮ እኮ የሚቀፍ ነገር አለ። ምክንያቱም ሕይወታቸው እግዚአብሔር ቃል ላይ በክርስቶስ ላይ ያልተገነባ ሰዎች ስንቶች እኮ እየወደቁ ናቸው። የሰማይ ስባር የሚያሉ ሰዎች። እግዚአብሔር ከዛ ይጠብቀን። አሜን። ከዛ ይጠብቀን ጌታ። እንግዲህ ሌላው ደግሞ በማቴዎስ 7 ላይ በማቴዎስ 13 ላይ ጌታ ያስተማረንን አንድ ነገር ልጥቀስላችሁና ከዛ በኋላ ወደ መጨረሻው መጣለው። ማቴዎስ 13 ላይ ጌታ የእግዚአብሔርን ቃል ከዘር ጋር ነው የሚያመሳስለው። ገበሬው ከሚዘራው ቃል ጋር ነው የሚያመሳስለው። እና ጌታ ምን አለ? በመሰረቱ በቤተ ክርስቲያን ውስጥ እኔና እናንተ አማኞች ማለት ነው 4 አይነት ሰዎች አለን። 4 አይነት ሰዎች አለን። 4 አይነት ልብ ያለን ሰዎች አለን። እና ይሄንንም ጌታ ሲያስተምር አለ ገበሬው መጣ ዘሩን ሲሰራ አንዱ ምን ላይ ወደቀ? መንገድ ዳር ወደቀ። ሌላው ደግሞ ስስ አፈር ላይ ወደቀ። ሌላው እሾህና ቁጥቋጦ ባለው ላይ ወደቀ። ሌላው መልካም አፈር ላይ ወደቀ። መንገድ ላይ የወደቀው ጠላት ነጥቆ ስለወሰደው ምን ዋጋ የለውም።
ሰፈር ላይ የወደቀው ደግሞ የተቀበለው ያንን ቃሉን የተቀበሉት ስሜት ነው ስሜታዊ ሆነው በኤሞሽን ስለተቀበሉት ለጊዜው በቀለ ግን ፍሬ ስላላፈራ ፀሐይ ሲወጣ ምን ሆነ ጠወለገ በእሾህ ቁጥቋጦ መካከል የተዘራው ደግሞ በዚህ ዓለም ሲኖሩ ሰዎች ሁለት አይነት ሰዎች አሉ ኒድ ያለባቸውና ገንዘብ ኑሯቸው ገንዘባቸውን እንዴት እንደሚያስቀምጡ የሚጨነቁ ሰዎች ናቸው ጭንቀት ለደሃውም ለሀብታሙም ነው በዚህ ዓለም ያለው ሀብታሙ ገንዘቤን የት ላስቀምጥ ይላል ደሃውም ደግሞ ገንዘብ ከየት ላገኝ ይላል ይሄ በጭንቀት ልብ ውስጥ የተዘራ ቃል ምን ይሆናል ለጊዜው ይበቀላል ግን ታንቆ ይቀራል አያፈራም ይላል አራተኛው መልካም አፈር ነው በመልካም ልብ ላይ በተዘጋጀ ልብ ላይ የተዘራ ቃል ማለት ነው እሱም ቢሆን 3 አይነት ፍሬ ነው አንዱ 30 አንዱ 60 አንዱ 100 ያፈራል አለ ስለዚህ እናንተ የሰማችሁትን ቃል በሚገባ አስተውሉ ተረዱ የተረዳችሁትን እመኑ ያመናችሁትን ደግሞ ምን አድርጉ በተግባር ላይ አውሉ ይሄ ትልቅ መርህ ነው ይሄ ትልቅ ፕሪንሲፕል ነው በመጽሐፍ ቅዱስ ጥናት ውስጥ በእውነት ነው ማለት እነዚህ ነገሮች በሚገባ ምክንያቱም ቃሉን ማንበቡ መስማቱ በሽ ነው ግን ህይወታችን ፍሬያማ ተግባራዊ በህይወታችን ውስጥ ፍሬ አፍርቷል ፍሬ መንፈስ ቅዱስ ፍሬ አለ የአገልግሎት ፍሬ አለ ኢቭን በትዳራችን ውስጥ የሚታየው ፍሬ ምን አይነት ፍሬ ነው አያችሁ ጌታ ኢየሱስ ክርስቶስ ይሄንን ያስተምራል ስለዚህ እንዴት ነው ምናረግ ቃሉን ለመረዳት አንደርስታንድ ለማድረግ ምን ማድረግ አለብን አንደኛ እግዚአብሔር የተመሰገነ ይሁን ሁላችሁም የጸሎት ሰዎች ናችሁ የአምልኮ ሰዎች ናችሁ አሁን አምልኳችሁ በጣም ባርኮኛል አምልኮ በጣም ቆንጆ ነው በተለይ ለኢትዮጵያውያን ለምን መሰላችሁ አምልኮ ኢሞሽናል የሆነ ስብራት በውስጣችን አለ ሁላችንም ማንም ከዚህ ንጹህ ነኝ የሚል የለም ኢሞሽናል የሆነ ስብራት አለ ያንን መፈወስ የሚችለው ወይንም ማነቃቃት የሚችለው ዝማሬ አምልኮ እንዴት ያለን አእምሮን ደግሞ ቃሉን ለመቀበል እንዲዘጋጅ ያደርጋል አምልኮና መዝሙር ነገር ግን ቃሉን አይተካም ስለዚህ ካመለክን በኋላ እግዚአብሔርን ከለመን በኋላ ጌታን በጸሎት መንፈስ ቅዱስ ቃሉን አብራልኝ አያችሁ አብራልኝ ካላበራ በስተቀር ቃሉን ካላበራ በስተቀር አስቸጋሪ ነው ለመረዳት መንፈስ ቅዱስ ደግሞ ዝግጁ ነውና በጸሎት ቃሉ እንዲበራልን እንጠይቃለን ሌላው ደግሞ መጽሐፉን ለመማር ለማንበብ ለማሰላሰል ምን ማድረግ አለብን ቃሉን መውደድ አለብን የሚገርማችሁ ዘዳግም 6 ላይ እስራኤል ሆይ እግዚአብሔር አምላክህ አንድ አምላክ ነው ይህን አምላክን በፍጹም ልብ በፍጹም ነፍስ በፍጹም መንፈስ ውደድ ካለ በኋላ እንዴት ነው የምትወደው አምላክን ሲል ቃሉን ከዓይንህ አይለይ ካፍህ አይለይ በግንባርህ ላይ ለጥፈው በድብህም ውስጥ ደብቀው ያለ ይዘረዝርለታል እግዚአብሔርን እወዳለሁ ብሎ ቃሉን የሚዘነጋ ሰው እግዚአብሔርን አይወድም ማለት ነው ስለዚህ እግዚአብሔርን መውደድ ማለት ቃሉን መውደድ እግዚአብሔርን የወደደ ቃሉን የወደደ እግዚአብሔርን ለማወቅ ቃሉን በሚገባ ያጠናል ያሰላስላል በሚገባ እስኪያውቅ ድረስ ወገኖቼ ሆይ ይጠይቃል ይጸልያል እና ጌታ እንደዚህ ነው ያለው ኢያሱን ሲያዘው ማለት ነው ይህ ቃል ከአፍህ አይለይ አይደል አሰላስለው ስትተኛ ፈቀቅ አትበል ቃሉ ወዲያ አትበል ይሄንን ካደረክ ይከናወንልሃል እኔም ካንተ ጋር ሆናለሁ አለ የእግዚአብሔር አብሮነት የሚገኘው በቃሉ ነው
በመንፈስ ቅዱስ ኃይል ቃሉ በእኛ ውስጥ ወገኖቼ ሆይ ሲሰራ ያኮ የእግዚአብሔርን አብሮነት የእግዚአብሔርን ሀልዎት ይገልጥልናል። ምሳሌ 4 ከ20 እስከ 23 ያለውን ላንብላችሁ። ሰለሞን ደግሞ እንዴት አድርጎ እንደሚመክረን መንገዱም እኮ ተነግሮናል። በዚህ በእግዚአብሔር ቃል ውስጥ እንዴት አድርገን ቃሉን እንደምናጠና መንገዱም ተገልጦልናል። አመን እሱን ኤግዞስቲቭሊ ለእናንተ ለመንገድ ሳይሆን አንዳንዱን እንደው ለመጠቆም ነው ለመጠቆም ነው የምነግራችሁ። ምሳሌ 4 ላይ ምን ይላል? ከ21 ጀምሮ ከ20 ጀምሮ እንደዚህ ይላል። ልጄ ሆይ እነዚህ ከዓይኖችህ አይራቁ፣ መልካም ጥበብንና ጥንቃቄን ጠብቅ፣ ለነፍስህም ሕይወት ይሆናሉ፣ ለአንገትህም ሞገስ። ያን ጊዜም መንገድህን ተማምነህ ትሄዳለህ፣ እግርህም አይሰናከልም። በተኛ ጊዜም አትፈራም፣ ትተኛለህ፣ እንቅልፍም የጣፈጠ ይሆናል። ድንገት ከሚያስፈራ ነገር ከሚመጣውም ከኃጥአን ጥፋት አትፈራም። እግዚአብሔር መታመኛ ይሆናል፣ እግርህም እንዳይጠመድ ይጠብቃል። ለተቸገረ ሰው በጎ ነገርን ማድረግ አትከልክል። ልታደርግለት የሚቻልህ ሲሆን ወዳጅህን ሂድና ተመለስ እኔ እሰጥሃለሁ አትበለው ይላል። I believe ይሄ I think so yeah ሶስት ላይ ደግሞ እንደዚህ ላይ ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዛቴን ይጠብቅ፣ ብዙ ዘመናትና ረጅም ዕድሜ ሰላምም ይጨመሩልሃል። ተመልከቱ የእግዚአብሔርን ቃል በምን ሁኔታ ብናሰናስልና ብናውቀው ምን አይነት ጥቅም እንዳለው። እንግዲህ መጽሐፍ ቅዱስ ስትማሩ መጽሐፍ ቅዱስ ስታጠኑ መጽሐፍ ቅዱስ መሪዎቻችሁ እንዴት መጽሐፍ ቅዱስን እንደምታጠኑ መንገዱን ይነግሯቸዋል ብዬ አምናለሁ። አይደለም እንዴ? ይሄ የታወቀ መጽሐፍ ቅዱስ መሪዎች አሉ። እና ይሄ ደግሞ እግዚአብሔር በአብሮሆት ብቻ ነው የሚገለጠው ሳይሆን የተጻፈልንን ነገር ደግሞ አንብበን ተረድተን እንዴት አድርገን እኛ ደግሞ ለሌሎች እንደምናስረዳ ለህይወታችን ደግሞ እንዴት ተግባራዊ እንደምናደርግ ቃሉን ያጠኑ በቃሉ ላይ የተመራመሩ ሰዎች ያቀረቡልን መንገድ አለ። አንዱ የመጽሐፍ ቅዱስ ስነ አፈታት ኢንተርፕሪቴሽን መርሆች የሚባሉ አሉ። መጽሐፍ ቅዱስ እኮ የሚፈታ ነው ማለት የሚተረጎም ነው፣ የሚተነተን ነው፣ የሚዘረዘር ነው። ዝግ አይደለም መጽሐፍ ቅዱስ። ስለዚህ አንደኛ በመጀመሪያ ደረጃ አንብባችሁ ምንድነው የምታደርጉት? ዝም ብላችሁ ኮንክሉዥን ላይ አትገቡ። ምልከታ የሚባል አለ፣ ኦብዘርቬሽን። አሁን እዚህ ቤት ገብታችሁ ኦብዘርቭ ስታደርጉ ምንድነው የምታዩት? ዋው ይሄንን ሁሉ በቃ እንደዚህ ይሄን ኦብዘርቭ ታደርጋላችሁና ያ ኦብዘርቬሽን አንድ የሚሰጣችሁ ትርጉም አለ። እና ምን አይነት ሰዎች ናቸው ይሄን ቤት እንዲያርገው በቃ ያዘነጡት ትላላችሁ፣ ሰዎቹን ታደንቃላችሁ፣ ከለሮቹ ምን ኦብዘርቬሽን ይባላል። ለኔና ለእናንተ ኦብዘርቬሽን ቬሪ ኢምፖርታንት፣ ምልከታ ኢምፖርታንት ነው። የማይመለከት ሰው የማይገነዘብ ሰው ችግር አለበት። ምልከታ አለ። ከዛ በኋላ ከተመለከታችሁ በኋላ ደግሞ ምንድነው የምታደርጉት? እንዴት አድርጌ ልፍታው፣ አፈታቱ እንዴት ይሁን፣ ምን ላድርግ ትላላችሁ። ከዛ በኋላ ተተረጉሙና የተረጎማችሁትን ከህይወታችሁ ጋር ታዛምዳላችሁ። ያ አፕሊኬሽን ነው የሚባለው። እንግዲህ ይሄ ሁሉ እንደው በአጭር ጊዜ ውስጥ ማስረዳት አስቸጋሪ ነው። ግን እንደው just bird's eye view ዳሰሳውን ነው የነገርኳችሁ። ግን እግዚአብሔር ይባርካችሁ። በዚሁ ቀጥሉ። የእግዚአብሔር ቃል ላይ ያላችሁ ፍቅር፣ ያላችሁ ቅናት፣ ያላችሁ ይሄን አሁን የጀመራችሁት ብርታት ቀጥሉ ወገኖቼ። ምንም ከሰማይ ወይንም ከሌላ ቦታ አይመጣ። ከናንተው መካከል እግዚአብሔር ቀብቶ ወገኖቼ ሆይ የመንፈስ ቅዱስን ስጦታ ሰጥቶ
ለሁላችንም ፈውሶች እንድትሆኑ እግዚአብሔር ያደርጋቸዋል አሜን አዎ ስለዚህ መደምደሚያው ምንድነው የእግዚአብሔር ቃል ካፋችን አይለይ ቃሉ በሙላት ይኖርብን ቃሉን እንብላ የሰው ልጅ ሆይ ይሄንን መጽሐፍ ብላ አለው ሕዝቅኤል ብላ ምን ማለት ነው መጽሐፉን እየቀደድክ አኝክ ማለቱ እኮ አይደለም በሚገባ በተመስጦ አንብበው ተረዳው እመነው ሁሉ ጊዜ ከነፍስህና ከመንፈስህ ጋር ምን አድርገው አዋህደው ነው ያለው ለዚህ ነው እኮ ሕዝቅኤል ታዘዘ እንደ ሕዝቅኤል እግዚአብሔርን ክብር ያየ የለም የሰው ልጅ ሆይ መጽሐፍ ብላ አለው እግዚአብሔር የሚሰጠን ምግብ እሱ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን አራባጋላ ዲያማ ይህን መጽሐፍ ብላ አለው በቃ እግዚአብሔር ቀላል እኮ ነው እግዚአብሔር ትእዛዝ እኛ ግን ስንቱን ግሳንግስ ነው የምንበላው እዛ የበላነውን ቃል እንታዘዝ እናድርገው ታደርገው ዘንድ ቃሉ ባፍና በልብም ውስጥ ለአንተ እጅግ ቅርብ ነው ዘዳግም 30:14 ላይ ይሄንን ሮሜ 10 ላይ ወደ ሰማይ ወጣለሁ አትበል ኢየሱስን ለማወረድ ነው ወደ ምድር ታች ወርዳለሁ አትበል ኢየሱስን ከሞት ለማዳን ነው ቃሉ በልብህም በአፍህም ሆኖ ቀርቦልሃል ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታመን ምን ትሆናለህ ትድናለህ አሜን ሰው በልቡ አምኖ ይድናል በአፉ ማን በልቡ አምኖ ይጸድቃል በአፉ መስክሮ ምን ይሆናል ሲምፕል እኮ ነው በአፉ መስክሮ ኢየሱስ ክርስቶስ ጌታ ነው ማለት እኮ ትልቅ እኮ ምስክርነት ይሄንን ነው ሐዋርያው ጳውሎስ ወደዛ ወስዶ ለኛ ተግባራዊ ያደረገው እና ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል ያዕቆብ ደግሞ አሜን ክብር ለእግዚአብሔር ይሁን ተነሱና እንጸልይ እግዚአብሔር የተመሰገነ ይሁን ሃሌሉያ ዋው ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለጌታ ኢየሱስ ክርስቶስ ይሁን ክብር ለጌታ ለኢየሱስ ክርስቶስ ይሁን ማራዲያላ ማካራማንታ መንፈስ ቅዱስ ሆይ እለምናለሁ በዚህ ሰዓት ጌታ ሆይ የጥበብ የማስተዋል መንፈስ የምክር የኃይል መንፈስ የእውነትና የፈሪሃ እግዚአብሔር መንፈስ በዚህ በምትወደው እግዚአብሔር ጉባኤ ላይ በልጆች ላይ እረፍባቸው በኢየሱስ ክርስቶስ መንፈስ ይረፍባቸው አብርሆትን ይስጣቸው ይቀስቅሳቸው ፍቅርን ይስጣቸው ለእግዚአብሔር ፍቅር ለቃሉ ፍቅር እግዚአብሔር አምላኬ ሆይ ማራዲያ ለማካንዳራ ይህንን እንዳደርጉ በፊትህ ደግሞ አምላኬ ሆይ እንዳይተጉ የሚጠናወታቸው የሚከለከላቸው አእምሯቸውን የሚደብር ሁሉ በጌታ በኢየሱስ ክርስቶስ ስም ከአእምሯቸው ላይ ይገፈፍ ጭንቀት ይወገድ የሰራዊት ጌታ እግዚአብሔር ሆይ በቃልህ ፈውሳቸው በቃልህ አጽናቸው በቃልህ ለውጣቸው በቃልህ እግዚአብሔር ሆይ ቀባቸው ማራዲያ ለማጋራ ማኮንታ ጌታ እግዚአብሔር ከኛ ጋር አለ በእኛ ውስጥ አለ ሩቅ አይደለም አምላካችን እግዚአብሔር ስም ለዘላለም ይባረክ ተመስገን ስለሰጠን ጊዜ ተመስገን ስለ ቃልህ በጌታ በኢየሱስ ክርስቶስ ስም ቀሪውን ጊዜ ደግሞ ተረከብ እስቲ በልታና በጭብጨባ ጌታን ታከብራለህ